ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወትህን አሸንፈህ ሆነ ደረጃ ላይ ለመድረስ ነው አይደለም እንደሚወጣ ሁልጊዜ ያለህበት ቦታ ላይ ያለህበት እድሜ ላይ ትቀመጣለህ አትቀመጥም። እኔ አሁን ዛሬ እዚህ 28 እድሜ ላይ እንደሆንኩኝ እንኳ አልኖርም። ነገ 40 50 ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ። ግን ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው እና ትላንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማጀቴ ግዴታ መኖር ከሌለብህም ሌላ ቦታ እንድትሄድ አድርግ። እዚህ እንዲመጣ ፈለግኩኝ፣ ሳኡዲ እንዲመጣ መኖሪያ ላውጣለህ ና ቶሎ። እኔ ህገ ወጥ ነኝ። እኔ የመጣሁት በባህር ነው። በጣም ብዙ ፈተና ነው። 2 ወር ተጉዤ ነው የገባሁት ሳኡዲ ምድር ላይ ታምሜ። ምክንያቱም ማጠበውን ልጄ ነው ትቼ የመጣሁት። 2 ዓመት ከ3 ወሩ ነበር ልጄ። እኔም ገና 20ዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ የመጣሁት። የልጅ ናፍቆት አለ፣ የቤተሰብ ናፍቆት አለ፣ ብዙ ነገር ውጣ ውረዶች አሉ። ግን እነዛን ሁሉ ችዬ የተሰደድኩት ለአባቴ አይደለም ለባለቤቴ ነው። እኔ በአንድ ነገር አምናለሁ። እኔ ከምስቅ እኔ ከማምር በላይ እሱ አምሮ እሱ በቃ የሆነ ደረጃ ደርሶ ማየትን ነበር የምመኘው። በቃ ፍቅር ይሄንን ነው። ከአንተ በኩል ብቻ መስጠትክን ነው የሚመለከተው። ግን ያልፋት ያልሆናል እና በቃ ሁሉ ነገር እንዳልሆነ ቆጠረና ከሱ በኩል ነገሮችን ሁሉ አዞራቸው። አሁንም ስለሱ ክፉ ምንም ነገር ልል አልችልም። ግን በባዶ ነው የቀረሁት። እኔ 5 ዓመት የሰራሁበትን ነገር ሁሉ ሰጥቼዋለሁ። ገንዘቤን ሰጥቼዋለሁ። ሁሉ ነገሬን ሰጥቼዋለሁ። ከዛ የልጄ 7 ዓመት ነሐሴ 10 ነበረ እና ለ7 ዓመቱ ለልደቱ ደርስልሃለሁ ብዬ ቃል ገባሁለት ለልጄ። ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን ካርጎ አደረግኩኝ ላኩኝ እና ነሐሴ ላይ ልገባ ፕሮሰስ ጀመርኩኝ። ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤቱን ፊኒሽንግ ጨርሶ ነበር። ቀለም ኮርኒስ ምናምን በጅብሰም ነው የሰራው። በጣም የሚያምር ቤት። ከዛ በኋላ ፊኒሽንግ ጨረሰና አንድ ጥያቄ ጠየቅኩት። በህይወቴ እኔ ጠይቄው አላውቅም። ገንዘብ የምትሰራው የት ነው የምታመሸው ምናምን በቃ አላውቅም። እኔም ህይወትን ሀብዬ የጀመርኩት ከሱ ጋር ነው። ማምላክ በምታውቀው አሁንም ከሱ ውጭ ህይወትን አላውቃትም። ወንድንም አላውቅም። እቅፍንም ቁጣንም መኖርንም የማውቀው እሱም ብቻ ነው ከ10ዎቹ ጀምሬ። ስለዚህ እሱን የማላምንበት ምንም አይነት መንገድ የለኝም። በጣም ነው የምወደው። እናትና አባቴን እንኳ የእሱን ያክል አላምናቸውም። ማለት በጣም ነው የማምነው። ራሴን የማምናትን ያክል ይሄ ምንም ደብቄው አላውቅም። ምንም በቃ አሁንም እንደዚህ ተጣልተን እንኳ እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብቶሃል? ፍቅር ራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርን ብቻ ነው የሚፈልገው። እና ባጃጅ የገዛሁለት በመጣሁ በአመት ከምናምን አካባቢ ነው። የመጣሁበትን ዕዳ ሳልከፍል ነው ባጃጅ የገዛሁለት እና በቃ አሁን በባጃጅ እየሰራሁ ቤቱን ፊኒሽንግ እሰራልሻለሁ አለኝ ማለት ነው። ከዛ አንቺ ለእጅሽ የሚይዙን ይዘሽ ትመጭና ሱቅ ከፍተሽ ትኖሪያለሽ አለኝ። እሺ አልኩት። ከዛ ባጃጅ ያዘ። ጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ የገዙ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው። ገብተዋል። ከዛ አልጠይቀውም ምን ሰራ በባጃጅ ምን ገበያ ያገኘ ምናምን አልልም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናችሁ ዛሬ ደህና ናችሁ ወይ ተረፋችሁ ወይ? ይሄን ብቻ ነው ሁሌ የምጠይቀው። እና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶችም እቃ ይሁን የወንድም እቃ ምናምን በቃ ካርጎ አድርጌያለሁ እዛ ስገባ ኢትዮጵያ እንዳይቸግረኝ ብዬ። ለሱም የሚገባ ሰው ሳገኝ እንኳ ከዚህ ከሳውዲ ወደ ኢትዮጵያ የሚገባ ሳገኝ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር በቃ እሱ አእምሮ እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደ ታች ልኑር። በቃ እኔ ልኑር። ግን ከእሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል? አባቴ ቢመለስ ከእሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ ያየሃት ዛሬ በመድኃኒዓለም ቸርነት ነው። እኔ ከ2 3 ራሴን ለማጥፋት ሞክሬያለሁ።
ግን ራሴን ለማጥፋት እንኳ እኔ ራሴ አይደለሁም፣ የመድኃኒዓለም ነኝ። ገብቶሃል? በምድርም ሳይደላኝ በሰማይም ራሴን ማጣት አልችልም። ራሴን ለማጥፋት እንኳ እኔ አይደለሁም፣ የእግዚአብሔር ነኝ። እና የምንጠየቅኩት እስኪ ከቻልክ አልኩት ወይ ሶፋ ወይ ፍሪጅ ወይ አልጋ አንድ ነገር ግዛልኝ። ይችን ነው እንግዲህ፣ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ እቃውን ሁሉንም ካርጎ አድርጌ ጠየቅኩት። እጄ ላይ ባዶ ነኝ። አሁን እቃ ስትልክ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የ4 ወር የ5 ወር ደሞዝ የሚያዘብኝ እቃ። ከዛ በኋላ እኔ እጄ ላይ አሁን ብር የለኝም። ነይ ነው የምትለው። ስለዚህ እኔ ልመጣ ነው። ቤት አለን፣ አንተ ለእጅ የምትሰራበት ባጃጅ አለ፣ መሬት አለ። ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን ማለት ወንድ ስለሆንኩ ምናልባት አይገባህም። እኔ አሁን ከአሁን በኋላ ይህን እድሜን መሆን የምፈልገው የቤት እመቤት ሴት የሆነች ሴት፣ ባሏን ልጆቿን ማኔጅ አድርጋ የምትኖር ሴት፣ ለባሏ ዘውድ መሆን የምችል ሴት ነው መሆን የምፈልገው። እስከ ዛሬ በጣም ብዙ ውጣ ውረዶችን ስላለፍኩኝ አሁኑ ላይ እንደዛ አይነት ሴት ነበር መሆን የምመኝበት ጊዜ ነበር። ከዛ እኔ ከአሁን በኋላ ራስክን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ። እኔ ደክሞኛል፣ በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር የምወደው። የሚያውቁኝ ሰዎችም ይኖራሉ እዚህ ማጀቴ ልጆች። አባቴን ከኔ በላይ ወደዋለሁ፣ አከብረዋለሁ። እና የአባቴ መሞት ቅስሜን ሰብሮት አልፏል። በቃ እንዳልነሳ አድርጎኝ አልፏል የአባቴ ሞት። እና ያለኝ አንተ ነህ። አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛዬም ነህ። እና በቃ ተረዳኝ፣ ሰው ያስፈልገኛል፣ ተረዳኝ አልኩት። ከዛ እሱ ያፌዝብኝ ያዘ። በቃ እዛ በርገርሽን እየበላሽ እዛ እንደዚህ እየሆንሽ። እኔ ወፍራም ነኝ ከበፊቱም፣ ያው ዛሬም ወፍራም ነኝ፣ አልቀንስም። እግዚአብሔር በቸርነቱ ነው የሰራኝ። እና አንዳንድ ጊዜ በጣም ከምንወደው ሰው የማንጠብቀውን ቃላት ስታገኝ ከዱላ ይበልጥ ይሰብርሃል። ገብቶሃል? ዱላ ይሻላል፣ እንክትክት አድርጎ ያልፋል። ግን ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሀዘን ለመውጣት ስል በጣም እደንስ ነበር፣ እጫወታለሁ። ግን አላለቅስም ብዬ ነበር። ምን ሆኜ ነው? አይዞሽ፣ ይውጣልሽ በደንብ ተና ሳይ ማልቀስ እንኳን ብዙ የሚቀርብኝ እና አንዳንድ ጊዜ እንደዛን አይነት ስሜት በቃ ሰው እፈልጋለሁ፣ ተረዳኝ አልኩት። ከዛ መጨረሻ ላይ በቃ ቤታችን አሁን ፊኒሽንግ ተሰራ አይደለ ወይ ሶፋ ግዛ፣ ወይ ፍሪጅ ግዛ፣ ወይ ቁም ሳጥን ግዛ፣ ወይ አልጋ ግዛ አልኩት። 4 አማራጭ ሰጣሁት። ቤቱ ፊኒሽንግ ቢጨርስም የቤት እቃ ያስፈልገዋል እና አንዱን አግዘኝ። እጄ ላይ ምንም አይነት ብር የለኝም፣ እቃ ካርጎ አድርጌያለሁ፣ የቤት እቃ የሚያስፈልጉኝን እና አግዘኝ ስለው አንቺ እዛ በወር 100,000 60,000 እየሰራሽ ያላለፈልሽን እኔን ለምን እንደዚህ ትይኛለሽ አለ። ያን ጊዜ የተሰማኝን ስሜት ልነግርህ አልችልም። ለምን እንደዚህ ትለኛለህ? እስከዛሬ የሰራውን ጠይቄ አላውቅም እኮ። እስከ ስም አጠራሩ ራሱ ቸርነት ነው። እሱ ባለቤቴ ቸርዬ ነው የምለው። ቸርዬ የኔ አባት እለዋለሁ። በአባቴ ማንንም አልጠራም። ግን በቃ አባቴ ሲሞት እሱን እንደሆነ መከታ አድርጌ ቆጠርኩኝ እና በቃ የተለየ ነገር እንዲረዳኝ ፈለግኩ። ከዛ ስለው ያው በቃ በዛ የተነሳ እኔ ጋ የላክሽው ብር እንደውም የ2 ዓመት አይሞላም የ3 ዓመት አይሞላም ማለት ጀመረ። ኤምባሲ ሄጄ ፕሮሰስ ጀምሬያለሁ። የሚያውቁ ሰዎች ይናገራሉ። ራሱ እኔ ለልጄ 7 ዓመት በጣም ልደርስላት በጣም ብዙ ለፍቼ ነበር። መውጣ ማለት በቃ ልጄን እመጣለሁ ብዬው ምናምን አጓጉቸዋለሁ። ከዛ ፕሮሰስ ጀምሬያለሁ። ልመጣ ነው እኮ ለምን እንደዚህ ትለኛለች ስለው ሶፋውንም አልገውንም እዚህ ስመጭ እጅሽ ላይ በያሽው ብር ትገዥዋለሽ አለ። ምን አልኩት? አሁንም ስመጣ የኔን እጅ ነው የሚጠብቀው? እኔ እኮ እጄ ላይ የለኝም፣ ያለኝም ካርጎ አድርጌያለሁ ስለው በቃ ያን ጊዜ ብርሽን ለማንም እያበላሽ ነው፣ እኔ ጋ የላክሽው ብር የ3 ዓመት አይሞላም የ2 ዓመት አይሞላም። በቃ እነኛ ነገሮች ብጥብጥብጥ አሉና ቤተሰቤ ጋር ደረሰ ማለት ነው። እኔ በትዳር ውስጥ የመጡ ችግሮችን ራሴ ይፈታለሁ እንጂ ቤተሰቤ ጋር እንዲደርስ አድርጌ አላውቅም ነበር። ግን ያ በቃ መጨረሻው ደረጃ ላይ ሲደርስ እናቴ የለችም።
ለአባቴ አባቴ እናቴ ያለች አባቴ የለም። ለእናቴ ነገርኳት። እናቴ ደግሞ በጣም ነበር የምትወደው እሱ በጣም ጎረቤቷ ነው ያሳደገችው ልጇ ነው። ከዛ ጥያቄ ሲቀርብላት ያው ምንም አይነት ገንዘብ የላትም አለ። እግዚአብሔር ይስጠው። እንደውም እሷ ጋ ያለው ብር ይበልጣል። እኔ ጋ የላከችው እኮ 1 ሚሊዮን አይሞላም አለ። እኔ ጋ የላከችው እኮ 1 ሚሊዮን አይሞላም። እሷ በወር እኮ የምትሰራው 67 ሺህ ነው። ስለዚህ እኔ እንግዲህ 67 ሺህ ብሰራ አስባ መታመም አለ፣ ሳኡዲን ህገወጥ ነኝ፣ ቤት ኪራይ አለ፣ መታመም አለ፣ የሴቶች የሚያስፈልገኝ አለ። ያንን እንኳ ሳይደምር እኔ እውነቱን ሁሌ ስለምነግረው 2000 ከሆነ የምሰራው ደግሞ 2000 ነው የምሰራው እለዋለሁ። 1500 ከሆነ 1500 ነው። ከዛ እሱ የምሰራው በ2005 ነው። 2005 ሲባዛ በዚህ በ5 አመቷ 3 ሚሊዮን ምናምን ትሰራለች። እኔ ጋ የላከችው 1 ሚሊዮን አይሞላም ብሎ ምክንያት አቀረበ። እኔ ስራ ፈትቼ የምቀመጥበትን ቀን ምናምን ሁሉንም ሳያስብ ማለት ነው። እኔ ጋ የላከችው ይሄ ነው ብሎ ከዛ ሲል ተዉት ነው ያልኳቸው። በህግ መጠየቅ ይችላል። ገብተዋል። ቤተሰቦቼ እኔ ቤተሰብ አለኝ መጠየቅ ይችላሉ። ግን ተዉት ነው ያልኳቸው። አሁንም እኔ ገንዘብ ልመና ምናምን አይደለም። እኔ ኩሩ የአማራ ልጅ ነኝ። ለዛውም የሸዋ የማጀቴ ልጅ ማምረት ሁሉ ነገር አለ። አሁንም ጤነኛ ከሆንኩ ሰርቼ ማግኘት እችላለሁ። ሞታ እኔ ሴት ነኝ፣ ጀግና ነኝ። በቃ ጀግና አባት ወልዶ ነው ያሳደገኝ እና ራሴን መምራት እችላለሁ። ስለዚህ ተውት አልኳቸው። ተጠየቀ። ሲጠየቅ የለኝም አለ። ከዛ አይ አሁንም 80 ላይ ሆኖ አመቴን ሊያስብ ሆነ። ገብቷል። አመቴን እየደመረ መጣ፣ ወራቱን እየደመረ መጣ። ከዛ 80 ከተቀመጠ ያን ነገር አሁንም ሊደምርብኝ ሆነ። ከዛ 80ውን አውርዱልኝ አልኩኝ። ይፍታኝ አልኩኝ። ገንዘብሽ ስባል ተዉት፣ ሰላም ይስጠው፣ ጤና ይስጠው፣ ፍቅር ይስጠው፣ እመብርሃን ትጠብቀው። በአሁኑ ጊዜ አሁንም ከምንም በላይ ሰውን እኔ እንዲረዳ የሚፈልገው እኔ እዚህ ስደት ነኝ፣ እሱ እዛ ነው። እሱ ይሄን ያደረገበት የራሱ ምክንያት ምናልባት ሊኖረው ይችላል። ገንዘብ የላትም ያለበት ምክንያት የራሱ ሊኖረው ይችላል። ግን አሁንም የእሱን ክፉ እማምላክ ለእኔ ታድርገው። ክፉን መስማትም ማየትም አልፈልግም። በቃ አልፈልግም። ከዛ ያው ተውት አልኳቸው። እንግዲህ እስካሁን ድረስ አልተጠየቀም። እኔ በመካከል ልጄን ብቻ እንዲያገናኘኝ አንድ ጊዜ ለምኛው ነበር። ስለምን በስድብ ሸኘኝ። ጥያቄ የሺ አትደውልባታል። ለምን አባታች ትደውላለች? በጣም ያሳዝናል። እንግዲህ የሺ ይሰማል። እየሰማችሁ ነው። ብዙ ሰው አሁን ወደ ፖለቲካ እንመለስ፣ ይሄ ፖለቲካ አይደለም ምናምን የምትሉ ሰዎች አላቸው። ይሄ እኮ ፖለቲካ ያመጣብን ራሱ ይሄ ፖለቲካ ነው። መሀይም ደንቆሮ ስለሚከተለን ምንም ማድረግ አልችልም። ወደ ፖለቲካው እንግባ ምን የምትሉ አላቸው። አስወረዷት። እንኳንም ተናገረች። እንጠይቃት ነገር ነበረ። ቤቱ የማን ነው? በማን ስም ነው የተሰራው? ያ ቤትም እኮ አንቺ የላክሽ ከተሰራ የአንቺም ነው የሚል ጥያቄ መጣለች። ጠይቃን ነበር። ይሽ እንኳን ቤቱ የት ነው የተሰራው? እዛው ማጀቴ። ማጀቴ ከተማው ነው አይደለም? ከከተማው ትንሽ ዝቅ ይላል። የኛ ወላብዬ ይባላል ቦታው። ዝቅ ብሎ ቤተሰብ ጋር ነው? አዎ፣ ቦታው የአያቱ ነው። አያቱ ናቸው የሰጡት። አሀ። ቤቱን ግን የሰራሽው አንቺ ነሽ? የጋራ እንበለው። የጋራ አይ ገብቶኛል። ስለዚህ ፊኒሽንግ ብቻ ነው። እኔ በግሌ ፊኒሽንግ በግሌ ነው። ቤቱን የጀመርነው እዛው እየኖርን ነው። እዛው በምንኖር ጊዜ ጀምረ ነው ጣራና ግርግዳው ቆሞ ጭቃ ብቻ ተመርጎ ነው እኔ ወደ ሳኡዲ የመጣሁት። ከዛ እኔ ሁሉን ይሄ ሲሚንቶ ምናምን ፊኒሽንጉን ጨረስኩኝ።
ስለዚህ ቤቱ የጋራሽ ነው። ባይዘው ፍርድ ቤትም ስትሄጂ ስትመለሽ ቤቱ የጋራሽ ነው። ምንም የሚጠፋ ተሽጦ ለጋራ ችግር የለውም። አሁን ይኸውላችሁ አሁን ይኸውልሽ አንደኛ አንቺ በስደት እያለሽ አባትሽን አጠሻል። የምትወጂውን አባትሽን አጠሻቸዋል። በጣም እናዝናለን። በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣቱ ነሽ ወንድ ያላደረገውን በባህር ላይ ሄደሽ ነው ለመቀየር። በጣም አክብሮት አለን ባይዘው እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስከተልኩሽ። ይሄ ታሪክ የአንቺ ታሪክ ይባላል። ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያኖች፣ በተለይ የአማራው ታሪክ ነው። እኔ ሁልጊዜ እናገራለሁ፣ አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሹ ነው መውጣት ያለበት። እዛው እያለሽ አልተግባባችሁም ማለት ለምንድን ነው ያን የምታደርጊ? መጀመሪያ እዚያም ሁኔታውን አየሽው። አያቱ ቦታ ላይ ነው የሰራው ምናምን እያለ ነው ስትሄጂ ገንዘብ እንድታመጭ በቃ ሂጃለሽ። እሱ ያላደረገው ይሄ ሰውዬውን ቸርነት የምትባል ሰው እየሰማ አንተ ግን አላደረግከውም። ወሸላ አንጠልጥለህ፣ ሴቷ ግን ጡት ያላት ሴት ግን በረሃ አቋርጣ ሄደች፣ በባህር ላይ ሄደች፣ ይሄን ሰራች፣ ባጃጅ ገዛችልህ። አንተ ግን ክዳል። አንደኛ ከአንተ ውጭ የምታውቀው ነገር የለም። ሁለተኛ በአካሏ ላይ ምን በጣም ቆንጆ ነሽ። ወፍረ ምን ቀጫጫ ሴቶች እኮ ብዙ ጊዜ ምን አይፈለጉም ታውቂያለሽ አይደል? ትንሽ ሞላ ያሉ ነው የደም ገንቦ ሲሆን። አሁን አንቺ ምኑ ነው ወፍራም ነኝ የምትይው? የትኛው ውፍረትሽ ነው? አሁን አንቺ ወፍራም ነኝ ያልኩ እኮ ሞጣ ምን አለ መሰለክ፣ ከበፊቱም እንደዚሁ ነኝ፣ ወፍራም ነኝ እግዚአብሔር ይመስገን። አሁንም እንደዛው ግን አውቀሻል? ታውቂያለሽ? ቆንጆ እንኳ አይደለሁም፣ ግን እግዚአብሔር በአምሳሉ የሰራኝ ፍጡር ነኝ በቃ እንጂ ቆንጆ አይደለሁም። አንቺ ለወንዶች ለታች ለተመልካች በጣም ቆንጆ ነሽ። በጣም ቆንጆ ናት። በጣም ቆንጆ ናት። ታምራለች። በጣም ተሸውዳል። ቸርነት ተሸውዳል። ይችልሽ እግሯ ላይ ወድቀህ በጣም ባለጌ ነህ። ሌባ ነው ባልሽ፣ ሌባ ታተው ሞጣ አትስደበው። የልጅ አባት ነው። አይ አንቺ ራሱ ሽርክርክ ነሽ ማለት ነው። ይሄ ሌባ አይደለሁም። ላጋልጧ ሌብነቱን ላጋልጥል። አንቺ የነገርሽው ውሸት ነው ማለት ነው። የተናገርሽ ሁሉ ውሸት ነው። እውነት ከሆነ ልናገራ። አማራ እኮ ችግራችሁ ይሄ ይሄ ሌባ ነው ያልኩበት ምክንያት ሂዶ የሰው ከዚህ በላይ ሌብነት ምን አለ? ባጃጅ ገዝተሽለት ገቢውን ካልተናገረ ይሄ ሌባ፣ ፋንድያ ሌባ ስርግጭ ነው ምነው ሌባ ነው። አንድ እህት ሚስቱ ያውን በባህር ሂዳ ቤት ስራ እያለ ፊኒሽንግ ጨርሳ ወደ ሀገር ቤት ለመግባት እያለ ገንዘብ የሚያሰላ ከሆነ ይህ አንቺን ለጥቅም ነው፣ ለኢኮኖሚ ጥቅም የፈለገች እንጂ ለሚስትነት አልፈለገችም። እኔ አሁንም እናንተ እንድትጠሏል ሌባ ነው ያልኩት ተሳስቷል። በደንብ ነው የተሳሳተ። ቸርነት ምንድን ነው መሰለያ ማድረግ ያለብን ይህሽን በራሷው ስልክ ደውለ እዚህ ሚዲያ ላይ እንኳን መጣሽ ለምን መሰለሽ? ልትታረቁ ነው። በደንብ ነው የተናገርሽ። የዋህነሽ፣ ክርስቲያን ነሽ፣ ምስኪን ነሽ፣ አማራ ነሽ። እሱም አማራ ነው። እኛ አማራ እንዲፋታ አንፈልግም። ባይዞ ሌባ ነው ያልኩበት ምክንያት አንቺን መካድ የለበትም። አንደኛ ሚስትነቱ ክዷል። ሁለተኛ የሚያስገባውን ኢኮኖሚ አይገልጽም። ይሄ ደግሞ ልንገርሽ የቸርነትም ችግር አይደለም። በኢትዮጵያ ውስጥ ያለው የኢኮኖሚ ችግር አማራን በድህነት ስለጣሉት ለ100 ዓመት ማንም ሰው የሚያደርገው ነው። በቸርነት ከፈረድሽበት አንቺ ራሱ ጅል ነሽ። ለምን በይ ኢትዮጵያ ውስጥ በጣም ብዙ ችግር አለ፣ መፈናቀል አለ፣ መራብ አለ። ገንዘብ ነው ያሳሳል። እሷ ታገኛለች ከኔ ትሻላለች ብሎ ያስባል። አየሽ፣ ስህተት ነው። ግን ቸርነት አሁን ይችን የመሰለች ሚስት አያገኝም። አንቺም እንደሱ አይነባል በፍጹም እታገኛችን። ስለዚህ ምንድነው ማድረግ ያለባችሁ? መታረቅ። ወግደለሽ መታረቅ ነው። መታረቅ ሲባል ግን እንዳሁኑ የሆዳችሁን ተነጋግራችሁ እኔን አንቺ ታምኘዋለሽ እሱም ያምንሽ ነበር። ችግሩ ምንድን ነው? አሁን የገንዘብ ነው። ገንዘብ ነው ያጣላችሁ። ፍቅርም አላችሁ እኮ አሁን። ገንዘብ ግን ያሳሳል። ገንዘብ ደግሞ ንዋይ ሁልጊዜ የሰው ልጅ በዚህ ደረጃ ይጥላል። ገንዘብን እና ዳቦን ተንተርሰ ነው ወደ መንግስተ ሰማያት ወይ ወደ ገንብ አንልም። ሰማሽ?
ነገ አንቺ ሟች ነሽ፣ እኔ ሟች ነው። ቸርነት ሟች ነው፣ እኔ ሟች ነው። ጥቅም የለውም። ስለዚህ ልጃችሁ በመካከል ማደግ አለበት። አሁንም አንቺ ጠንከር ብለሽ 1-2 ዓመት ስሪ። ቸርነት ደግሞ በትልልቅ ሽማግሌዎች በቀሳውስት በምታምኑበት እምነት ይምጣ። ርቀት ወይ ደግሞ ተመለሽ አንድ ጊዜ ሂጅና ለሳምንት ሂጅ ከሱ ጋር ታረቁ። እኔ ያወጣሽው እንኳንም አወጣሽው። ይሄ መውጣቱ ቸርነት ይሰማዋላ። ምክንያቱም የራሱን ችግር ያይበታል። አንቺም ደግሞ ችግርሽን አውጥተሽ በመናገርሽ ሰላም ይመጣል ማለት ነው። ይኸውልሽ የሰው ልጅ ይኸውልሽ ለሐኪሙ ምልክት የሚያመውን ነገር ካልተናገረ መድኃኒት አይታዘዝለትም። አንቺ የውስጥሽን ብሶት አለቀሽ እኮ ደግሞ መልሴ ስለምትወጂው እንዳሰድበው እየሰደብኩት እኮ አይደለም። ሌባ ነህ ስለው የባጃጅ ገንዘብ ምን ያህል እንደሚያገኝ በደብተር ይዞ እንደዚህ እህቴ ዛሬ እኔ ያልሰራው ባይል እኳ በ3 ወሩ በዚህ ያልኩት ደምሬ ልንገርሽ፣ በወር ይሄን በዚህ ወር በ6 ወር ይሄን አግኝቻለሁ፣ ይሄን ደግሞ ወጪ አድርጌያለሁ፣ የሚቀመጥ ገንዘብ ይሄ አለን ብሎ መናገር ነበረበት። ያ ከትምህርትም ችግር ሊሆን ይችላል፣ ከአስተሳሰብ ችግር ሊሆን ይችላል። ስለዚህ አሁን ምንድነው እያደረግን ያለ ነው? እኛ አሁን አንዳንድ ሰው ወደ ፖለቲካ እንግባ ይላል። ፖለቲካው ያመጣብን ጦስ ነው። ይሄ ነገር የመጣ እኮ ፖለቲካው ስላልገባን፣ ሌሎች ብሔሮች እየገዙ ስለቀጠሉ ነው። መሬታችንን ስለነጠቁን ነው። መሬት ላራሹ ብለው ስለወረሱን ነው። የከተማ ቦታዎች ብለው አማራን የቀበሌ ቤቶች በሚል ስለወረሱብን ነው። መሬታችንን ወስደው መሬት በመንግስት ብለው ስላሰደዱን የገበሬ ልጆች 500,000 በዓለም ላይ ሴቶች ለግርድና በአረብ ዓለም የሚሸጡበት ህዝብ ቢኖር አማራ ብቻ ነው። ትግሬም የለም፣ ኦሮሞም የለም፣ ደቡቦችም የለም። 500,000 ሴቶች በአንድ ዓመት ዘመናዊ ባርነት ኦሮሞና ትግሬ ይሸጡ። በጣም አዝናል። ስለዚህ ይሄን ያመጣብን ፖለቲካው ነው ማለት ነው። ይሄን ያቀረብኩላችሁ እንድትቀጥል የፈቀዱ ፖለቲካው ስለሆነ ነው። ከእሷ ተነስተን ምን ተማር ነው? መግባባት መቻል እንዳለብን፣ መካጋድ እንደሌለብን፣ እንደ አማራ በምን ያህል ደረጃ ወድቀን እንዳለን፣ ሌሎች የሚሳለቁብን ህዝቦች እንደሆነ ነው መማር ያለብን እንጂ አሁን ቸርነት የሽመ ቤት መጣ ስለተናገረ አንተ ድንጋይ ራስ ብያለሁ። አሁን ከተናገርካት እሷ ድንጋይ ራስ ነው። ቸርነት ምንድን ነው? ብልጡ ነህ? አዎ ትክክል ናት። ሚስቴ የኔ ጥፋት ነው። ገንዘብ ለካ እንዲህ ያደርጋል። እህቴ እውነትሽን ነው ያልሽው ሁሉ እኔ ከዚህ በኋላ የምሰራውንም አሳውቃለሁ። ያንቺን እንደውም አሳውቂኛል። ምን ያደርግልኛል? ሲኖርሽ ኖረሽ ነው፣ ከሌለሽ በሰው ሀገር ሰው ሀቢ በላሽ ኑሮ ብለህ ሚስትህን ቤተሰቦቿ የቀሩት ቤተሰቧ ጋር ሄደህ እግራቸው ላይ ወድቀህ እሷ ደግሞ ለሳምንት እንድትመጣ አድርጋችሁ እንድታረቁ ፈልጋለሁ። ለምን አንድ ህፃን በእናት በአባት መካከል ሲያደግ ሙሉ ሆኖ ነው የሚያድገው። በሃይማኖት ሙሉ ይሆናል፣ በአስተሳሰብ ሙሉ ይሆናል፣ በጣም ጎበዝ ተማሪ ይሆናል። ያው አላስተማሩንም እንጂ ጠላቶቻችንን ድሮን እያፈሰሱ። ስለዚህ የኔም ቤት በጣም ወድሻለሁ። የሽመቤት በጣም እውነትም የሽመቤት እመቤት መሆን ነው የምፈልገው ብላለች። ቸርነት ወንድማችን ነው። ገንዘብን ያሳሳተው በማንም አማራ በማንም ኦሮሞ ላይ የሚደርስ ነው። ምክንያቱም አማራ ብቻ አይደለም፣ የኢትዮጵያ ህዝብ የኢኮኖሚ ችግር ገጥሞታል። ስለዚህ ቸርነት ለገንዘብ ቢሳሳ እንዳታለቅሽ፣ ይቅር በይ። ቸርነት አውቃለሁ ኢትዮጵያ ውስጥ ያለው ችግር በቃ ገንዘብ ነው። ይሄ ነው ይቅር ብያዋለሁ፣ ግን አብሬ መኖር አልችልም። ይቅር ማለት ክርስቲያን ነሽ፣ ኦርቶዶክስ ክርስቲያን ነሽ እና ክርስትና ስንት ጊዜ ነው ይቅር በሉ የሚል ታውቂዋለሽ? ብዙ ጊዜ ይቅርታ አሁን ወደዚያ ወደዚህ ነው ያልፈልግ። እኔ እንጃ ክርስቲያን ነሽ? ክርስቲያን አይደለም? አዎ ክርስቲያን ነኝ። አረም ቤቴን ክርስቲያን ነኝ። የውበት መገለጫ አድርጋችሁታል። ክርስቲያን ከሆንሽ ግን ልንገርሽ፣ ጠላት ግን ወዳጅ ግን ለራስህ ውደድ ነው የሚል እምነቱ። ሌላውስ 79 ጊዜ ይቅር በል ነው። 79 ጊዜ ስንት ማለት ይመስልሻል? አንቺ እኮ አንድ ጊዜ የሚቅር አላልሽው እና እኔ ክርስቲያን ነሽ ታወራለሽ። ይቅር ብያለሁ፣ ግን አንድ ነገር ነገር ቢኖር 79 ሲባዛ 79 ስንት እንደሆነ ታውቂያለሽ? ዳስ ክሬዚ። እግዚአብሔር የዚያን ያክል የምትወዱትን እና ታዲያ አንቺ እኮ አንዱንም አላረግሽ። ለቸርነት አንድ እድል አልሰጠሽም። አየሽ፣ አንቺ ነሽ ይቅር ማለት ያለብሽ። ችግርን አይተሽዋል። አባትሽ ሞተዋል። የምትወጂው ባልሽ ነበር። ሁሉንም ማጣት የለብሽም። አባትሽንም አጥተሽ
ባልሽንም አጥተሽ በኢኮኖሚ ምክንያት በገንዘብ ምክንያት ልጅሽንም አጥተሽ እናትሽንም አጥተሽ ጎበዝ። እኔ ትክክል አለ የምናገረው ወይስ ስህተት? ብዙ ነገር ይቺ እህታችን ብዙ ነገር ልታጣ ነው። ቸርነትን ልታጣው ነው። ልጇም ልታጣው ነው። እናቷን ልታጣ ነው በዚህ ምክንያት። ስለዚህ አባቷን አጣለች። አሁንም ቸርነትን ማጣት የለባት። ምክንያቱም ቸርነት እንደ አባቷም እንደ ባሏም እንደ ወንድሟም እንዳጎቷም ነው። ቸርነት ነግሬሃለሁ አንተ ሌባ። ከዚህ በኋላ ይሄ ማጭበርበር፣ ይሄ ባጃጅ ምናምን የሚባል ሌላ ነገር ይገዛላል ወንድም። ይቺ ምስኪን እችን አግኝተ ነው። ሌላው እኮ ማን ነው ስምሽ ስልክ ስጭኝ እያለ ለምን እንደዚህ አይነት ቤት እመቤት አይገኝም። ይንገራቸው። ይቺ ባይዘው እንደኔ ሚስት ነች። የኔ ሚስት እንዳንቺ ነች። የሸዋ ልጅ ስለሆነች ያው ደማችሁ ተጋብቶባት ይመስለኛል። አዲስ አበባ ነው ያደገችው። ግን እንዳንቺ አይነት ሰው ነች። ገብቶሻል? የዋህ ነች። በጣም አስተዋይ ነች። እነ ቤዛ ምን አለባት ልኩ እንዲ አንዳንድ ሴቶች ደግሞ ትላላቸው። ይቺ ወጣት ገብታ ምን ቤዛ የምትባይ እስቲ ቆይ ላስገባ። ምንድን ነው አሁን ችግሯ? ሴት ሄሎ ቤዛ ይሰማሻል? ይኸውላችሁ ሄደች። አንድ ሰው ሲነገር በቃ ይልካሉ ይልካሉ ይልካሉ። ምን አለ መሰለ የሆነ የፈራሁት እኔ መታረቅ አይደለም፣ ግን አሁን እኔ ብታረቀው በቀለኛ ሴት እንዳልሆንበት እፈራለሁ። ለምን እንደሆነ ታውቃለህ? ይህን ያልኩበት መንገድ ምናልባት ሌሎች ሴቶች ይገባቸዋል ብዬ አስባለሁኝ። እስከ ዛሬ ስኖር ከልቤ ነው የኖርኩት። ገብቶሃል? ከልቤ ይሄ በደንብ ከልቤ ፍቅርን፣ እምነትን፣ ተስፋን ሰጥቼበት ነው እስከ ዛሬ የኖርኩት። አሁን ግን ልቤ ይሻክራል፣ ልቤ ይሻክራል፣ ሻክሯል። ከመሻከርም በላይ ቁርጥ ብሏል እና እንደወደድኩት እንዳከበርኩት እንዲቀመጥ ነው የምፈልገው። እንዴት ቤትሽ እንዴት ለፍርድ ቤት የሚመለስ ነው። ይሸጣል ለጋራ ወይ ደግሞ ያካትታል። ባጃጅሽ ያንቺ ንብረት ነው። ባይዘው ባጃጅሽም ያንቺ ንብረት ነው። የሰራበትን መቼ እንደሰራ ፍርድ ቤቱ ራሱ ካልኩሌት አድርጎ መቼ ተገዛ፣ በሳምንት ምን ያህል ያገኛል ብሎ ያስብበታል። አንድ ሊከፍል ይገባዋል። ምክንያቱም ያንቺ ንብረት ነው። አረብ ሀገር ተቃጥለሽ ያመጣሽው ገንዘብ ነው። ቤቱ ላይ ያለውን ገንዘብም ይመልስ፣ የባጃጁን ገንዘብን ሙሉውን ባጃጅ የገዛሽበትን ይመልስ፣ የሰራበትን አራጣ ይጨመርበታል። ከዚያ ውጭ ያጠፋው ነገር ምንም ልታረጊዋችም። ንብረትሽን ተቀበይ፣ ሌላ ህይወትሽን ጀምሪ። ከዚህ በኋላ ሽምግልና ይዞ ቢመጣ እኳ መቀበል የለበሽ። ምክንያቱም ተቆርጠሽ በቃ ይሄ ነው የምለው። ሁለት አማራጭ ያለሽ፣ አንድ ወይ ይቅር ማለት፣ ሁለት ደግሞ ቆርጠሽ ሀብትሽን ተካፍለሽ የራስሽን ኑሮ መኖር ነው። አመሰግናለሁ። ይመች። እንግዲህ ከዚህ ነገር ምን ተማራችሁ የአማራ ልጆች ወይም ኢትዮጵያኖች? ከዚህ ነገር ምን ተማር? እኔ ብዙ ነገር ተምሬያለሁ። አንደኛ ፍቅር መስዋዕትነት እንደሚያስከፍል ተምሬበታለሁ። ሁለተኛ በሰው ሀገር ሆኖ አባት ሲሞት ምን ያህል ከባድ እንደሆነ አስለቅሶኛል። ሶስተኛውስ ንብረት ገንዘብ እንደሚያጣላ፣ ገንዘብ በጣም ሰውን ሁሉ እንደሚያባላ እያየሁበት ነው። ስለዚህ እኔ ፈራጅ አይደለሁም። እኔ አንድ ፐርሰናል ሰው ነኝ፣ አንድ ሰው ነኝ። እኔ በዚህ በባህል በእምነት የታጠርኩ አማራ አይደለሁም። እኔ በምንም ነገር የሚሸማቅቅ ሰው አይደለሁም። የፈለገን ብታመጣን የተሸማቀቀ ገደል መገብ አይደለሁም። እኔ እውነት አፈላጊ ነኝ። እውነት ነው የምፈልገው ሁልጊዜ። እንደ እውነት ሳየው ግን እውነት ናት ልጅቷ። አንጀቷን ቆርጧታል፣ ልቧ ተቆርጧል፣ በቃ ተደፍኗል። ከዚህ በኋላ በቀለኛ ሆናለሁ ማለት እገለዋለሁ ማለት እኮ ነው። ያ ደግሞ ለእሷም ወንጀል ነው። እህቴ ከታች እየሰማሽ ነው። ተዩ ሀብት ንብረትሽን ህግ በሚፈቅደው መንገድ መቀበል፣ ልጃችሁን ግን በጋራ ማሳደግ። ከዚህ በኋላ ያንቺን ገንዘብ ግን በስነ ስርዓት ልብሽን መስበሩ ብቻ አይደለም፣ ያንቺን ገንዘብ በጥንቃቄ መያዝ ነው። ይህ ነው ምክር የምሰጣት። በአጋጣሚ ስለገባች ነው። እና ይሄ ታሪክ ይጠቅመናል፣ በጣም ይጠቅመናል። እኔ